ከምናነሳቸው ጉዳዮች መካከል ቀዳሚ የምናደርገው ጥንቅራችን ኢትዮ ምልከታ ነው። የዛሬው ኢትዮ ምልከታችን ትኩረቱን የሚያደርገው በኢትዮጵያ አሃዛዊ ቁጥሩ እየጨመረ እንደሆነ የሚሰማው የሴተኛ አዳሪነት ህይወትን የተሃድሶ ተቋማትን በማስፋፋት መቀነስ እንደሚቻል ይነገራል። በአዲስ አበባ የተገነባው ተሃድሶ ተቋም ተስፋ ሰጪ እንደሆነ ሲነገር፣ በአማራ ክልል ያለው በግጭት ምክንያት በጅምሩ መቅረቱን ሰምተናል። በከተማው ሆነ በክልሉ አካባቢዎች ለዚህ ህይወት የተገፉበት ምክንያት የተለያዩ ቢሆኑም ሴት ልጃገረዶችን ለሴተኛ አዳሪነት ህይወት የሚገፉ ወላጆች እንዳሉም ሰምተናል። ኢትዮ ምልከታችን ከጉዳዩ ጋር በቅርበት ከሚሰሩ ግለሰቦች ጋር ቆይታ አድርጎበታል። ወደ በኋላ ላይ ትሰሙታላችሁ። ሌላው በአጭር ዜናዎቻችን ከምንነግራችሁ መካከል ደግሞ ከሀገር ውስጥ በአዲስ አበባና በሸገር ከተሞች ያለውን የኤሌክትሪክ ኃይል አቅርቦት አስተማማኝ ለማድረግ በ4.3 ቢሊዮን ብር አራተኛው ምዕራፍ መስመር መልሶ ግንባታና አቅም ማሳደግ ፕሮጀክት እየተከናወነ እንደሚገኝ ተነግሯል። ከውጭ ምንጮች ካገኘናቸው ዜናዎች መካከል ደግሞ 11 ሀገራት የኢራንን ድሮኖች ለመመከት የዩክሬንን ድጋፍ መጠየቃቸው ተገልጿል። ከአጫጭር ዜናዎቻችን በተጨማሪ ደግሞ አንድ ለመንገድ ቢዝነስና ስፖርታዊ መረጃዎች ሰዓታቸውን ጠብቀው ወደ እናንተ ውድ አድማጮቻችን ይደርሳሉ። ኢትዮ አመሻሹን እየመራው ሊዲያ ደሳለኛ አብሬያችሁ ቆይታ የማደርግ ይሆናል። ዋና አዘጋጇ የኒያማ ሻምበል ናት። በቴክኒኩ ልዑል እጅጉ አለ። አድማጮች እናንተም 6321 ላይ መልእክታችሁን እየላካችሁልን አብራችሁን ሁኑ። ባጫጭር ዜናዎቻችን እንጀምራለን። ቀዳሚ ወዳደረግነው ወደ ሀገር ውስጥ መረጃ እናልፋለን። በአዲስ አበባና በሸገር ከተሞች ያለውን የኤሌክትሪክ ኃይል አቅርቦት አስተማማኝ ለማድረግ በ4.3 ቢሊዮን ብር አራተኛው ምዕራፍ መስመር መልሶ ግንባታና አቅም ማሳደግ ፕሮጀክት እየተከናወነ እንደሚገኝ ተነግሯል። 703 ኪሎ ሜትር የዲስትሪቢዩሽን ኔትወርክ መልሶ ግንባታና አቅም ማሳደግን ያካተተው ይህ አራተኛው ምዕራፍ ፕሮጀክት 2000 አዲስ የተለያዩ አቅም ያላቸውን ትራንስፎርመሮችን ተከላና 2000 ነባር ትራንስፎርመሮችን አቅም የማሳደግ ስራ የሚከናወንበት ይሆናል ሲል የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በፕሮጀክቱ ከኃይል ማከፋፈያ ጣቢያ ውጪ የሚሆኑ 56 ማሰራጫ መስመሮችን መልሶ የመገንባትና የማሻሻል እንዲሁም ከተፈቀደው የኃይል አጠቃቀም በላይ ሲሆን መቆጣጠር የሚያስችል 62 የሎድ ብሬክ ስዊች ገጠማ ይከናወንለታል የተባለ ሲሆን በአሁኑ ወቅት የፕሮጀክቱ አጠቃላይ የፊዚካል ስራው አፈጻጸም 36.74 በመቶ የደረሰ ሲሆን 2857 የኮንክሪት ምሰሶዎች ተከላ ስራ መከናወኑን አገልግሎቱ አስታውቋል። ለፕሮጀክቱ ማስፈጸሚያ አጠቃላይ ወጪ 4.3 ቢሊዮን ብር ሲሆን ጠቅላላ ወጪው የሚሸፈነው ከዓለም ባንክ በተገኘ ብድር ነው ተብሏል። ትምህርት ሚኒስቴር ለዓለም አቀፍ ትምህርት ቤቶች ፋታ ሊሰጥ ነው ተባለ። የፌዴራል ትምህርት ሚኒስቴር በዓለም አቀፍ ትምህርት ቤቶች ላይ ባወጣው አዲስ መመሪያ ዙሪያ ለተነሳው ቅሬታ ምላሽ የሚሆን የ2 እና 3 ዓመታት የሽግግር ጊዜ ሊሰጥ እንደሚችል ፍንጭ ሰጥቷል። መመሪያው ትምህርት ቤቶች የሀገሪቱን ብሔራዊ ካሪኩለም፣ ታሪክ፣ ቋንቋና ዜግነትን እንዲያካትቱና 30 በመቶ የውጭ ዜጋ ተማሪዎች እንዲኖራቸው ያስገድዳል። እንደ ዋን ፕላኔትና ብሪቲሽ ያሉ ትምህርት ቤቶች አፈጻጸሙ መስተጓጎል ይፈጥራል በሚል ተቃውሞ ቢቀርብም ፕሮፌሰር ብርሃኑ ነጋ መመሪያው የማይቀየር መሆኑን ገልጸዋል። ሆኖም ተቋማቱ ራሳቸው እንዲያዘጋጁ የሽግግር ጊዜ እንደሚፈቀድላቸውና የማስተማሪያ ቋንቋቸው በእንግሊዝኛ እንዲቀጥል እንደሚደረግ ተመላክቷል። ይሄም በትምህርት ቤቶችና በሚኒስተሩ መካከል ያለውን አለመግባባት ይፈታል ተብሎ እንደሚጠበቅ ተመላክቷል። በአዲስ አበባ በአጠቃላይ 140 የመንገድ ፕሮጀክቶች በግንባታ ላይ እንደሚገኙ ተነገረ። ቅሬታ የሚነሱባቸው የመንገድ ፕሮጀክቶች በአጭር ጊዜ ለማጠናቀቅ እየተሰራ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ በዛሬው ዕለት በመዲናዋ የተለያዩ አካባቢዎች በግንባታ ላይ የሚገኙ የመንገድ ፕሮጀክቶችን ተዘዋውሮ የተመለከቱ ሲሆን በወሰን ማስከበርና በተለያዩ ምክንያቶች ሳይጠናቀቁ የሰነበቱ መንገዶች በአጭር ጊዜ እንደሚጠናቀቁ ተናግረዋል። በመዲናዋ 140 የመንገድ ፕሮጀክቶች እየተገነቡ እንደሚገኙ በዚህ ወቅት የተገለጸ ሲሆን ከአየር ጤና ካራ ወለቴ መንገድ ፕሮጀክት በሚቀጥሉት 2 ወራት እንዲሁም የኮልፌ 18 ማዞሪያ አውቶቡስ ተራ መሳለሚያ በ10 ወር ጊዜ ውስጥ ለማጠናቀቅ እየተሰራ መሆኑን ተመላክቷል።
እንቀጥላለን አድማጮቻችን። ቡና ባንክ በመቄዶንያ ማዕከል የኢፍጠር ማዕድ ማጋራት መርሃ ግብር አከናውኗል። ቡና ባንክ የአርብ የካቲት 27 ቀን 2018 ዓ.ም በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በመገኘት ልዩ የኢፍጠር የማዕድ ማጋራት መርሃ ግብር አከናውኗል። ይህንኑ ተግባር አስመልክተው የባንኩ የወለድ ነጻ ባንክ አገልግሎት ዳይሬክተር አቶ መሐመድ ናስር እርጅናና ህመም በማንኛውም ሰው ላይ ሊከሰት የሚችሉ የህይወት ገጠመኞች በመሆናቸው በእነዚህ አስቸጋሪ ጊዜያት መጠለያና እንክብካቤ ላጡ ወገኖች መድረስ የሁላችንም ሰብአዊ ግዴታ ነው ብለዋል። የነዳጅ ዋጋ ከ3 ዓመት በኋላ በበርሜል $100 ተሻገረ። በመካከለኛው ምስራቅ የተቀሰቀሰው ጦርነት የምርትና የትራንስፖርት መስመሮችን በማስተጓጎል የነዳጅ ዋጋ ባለፉት 3 ዓመታት ተኩል ውስጥ ለመጀመሪያ ጊዜ $100 ተሻግሯል። የብሬንት ድፍድፍ ነዳጅ ዋጋ ይህንን ታሪካዊ ጣሪያ የነካው በዓለም አቀፍ ደረጃ የአቅርቦት እጥረት ሊከሰት ይችላል የሚለው ስጋት በመኖሩ ነው። ግጭቱ በዋና ዋና የነዳጅ ማስተላለፊያ መስመሮች ላይ የጸጥታ ስጋት መፈጠሩን ተከትሎ ነው። የኢኮኖሚ ተንታኞች ዋጋ ግሽበት ሊባባስ እንደሚችል እያስጠነቀቁ ይገኛሉ። ሁኔታው በአፋጣኝ የማይረግብ ከሆነ የነዳጅ ዋጋ ይበልጥ ሊጨምር እንደሚችል ይጠበቃል ተብሏል።